እንዳትደውልልኝ። ካሁን በኋላ ካንተ ጋር መቀጠል አልፈልግም። ምንድነው ይሄ? ምን ማለት ነው? አትደውልልኝ ካንተ ጋር አልቀጥልም ማለት ምን አደረኩሽ? እሱ ነው አይደለ? ኧረ ተው ዮርዲ፣ ኧረ ተው ዮርዲ፣ 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 እሱ ምንም አላደረገም። ተው እባክህ። እና ለምን ወይስ በዚህ ምክንያት በሷ ነው? ምን አለችሽ? ምን አልሻት አንቺ? ተይው ያለችሽ እሷ ነች? እሷ ነች ተይው ያለችሽ? ዮርዳኖስ እሷ ምንም አላለችኝም። ተዋት በቃ። እና ለምንድን ነው የምትተይኝ? ምን ስላደረኩሽ? ስላፈቀርኩሽ ነው? ስለወደድኩሽ ነው የጠላሽ? ለምንድን ነው? ላለማምድሽ አመሰግናለሁ። አለማመድ አልፈልግም። እየተግደረደርሽ ነው? እየኮራሽ? አይ አለማመድ ድንጋይ ትመጻደቂያለሽ እንዴ? ላለማምድሽ እኮ ነው ያልኩት። ሃይ ዮርዲ፣ ታወቃችሁ? እሱ ነው ያለማምደናል ያልኩሽ። በጣም ጎበዝሽ ነው። አይ ይቅርብኝ፣ ሌላ ሰው ፈልጉ። እንዴ ለምን? አይ ስላልፈለኩ ነው። ይቅርብኝ። የፈለግከውን ከፍለሃለን። ምን አልሽ? አንቺ አይ ለመልመድ በጣም ስለጓጓች ነው። እሺ ለምንድን ነው እስኪ መልመድ የፈለግሽው? አይ ደስ ስለሚለው። ቆይ እሷን የጠየኳት ያው ሰው ደስ ስለሚል በቃ እና በህይወት አዲስ ነገር መሞከር ደስ ስለሚል ነው። እሺ እንደዚህ ፍላጎት ካለሽ ነገ 8 ሰዓት 10 ሰዓት አይደል እንደሚጀምረው? እሺ በቃ እንመጣለን። እንዴት ነው የሚያደርገው? ለምንድን ነው ለማይመጣው ነገር በዚህ ሰዓት ይቀጠራል? ያው ፍላጎታችን ለማየት ነው። እንዴ ነው እባክሽ። አይ አርቱን በጣም ስለሚወደው ነው እና በአርቱ የሚቀልድ ሳይወድ አንቺም ፍላጎት እንዳለሽ ለማየት ነው። ይኸውልሽ ተረጋጊ። እስኪ ትምነትን የሚፈልግሽ አይተለኝም ብለሽ ካመንሽ ባላንስሽን ጠብቀሽ መሄድ ትችያለሽ። ግን መቆምሽን ከተጠራጠርሽ ትወድቂያለሽ። ስለዚህ አምነሽኝ እሺ ታውቂያለሽ? አላውቀውም። እና ምን ያስገለፍጣል? አትወጣ እስኪ ምንድን ነው የሚያስገለፍጣት? አንተ ኧረ ፖሊስ መጣ። አንተ ፖሊስ ሜሪና የት ነሽ? ቤት ነኝ። ምና ዮርዳኖስ ደውሎ ነበር እና እየቀወጠ ነው። በእናትሽ እንሂድ። እሺ ነይ፣ እዛው እንገናኝ። ለምንድን ነው የኛ መቅረት እንደዚህ ያስጨነቀ? ማን የተጨነቀው? አንድ ነገር ጀምሬ ማቋረጥ ስለማልፈልግ ነው። ታኛለህ?
ወድጄ ያለው ምን እንደገዛኝ ባላውቅም መውደድን ነው መሰለኝ የወደድኩት። እንደወደድኩሽ በምን አወቅሽ? ልባችን ተግባብቷል። ቃል እኮ ትርጉም የለውም። ዮርዲ ቶሎ በልጥፋ። ባለፈው ብትሆን ጀማውን እየመጣ ነው። አሁን በጓሮ ቶሎ አምልጥ። ቀረች እኮ በእናትህ ነገ እመጣለሁ ብላኝ ነው። ያው አልተመቻትም ይሆናል። ምንድን ነው የጓደኛዋ ስልክ አለ አራራቆም ምናልባት እዛ ላይ ተቀምጦ ልጅ ከነሱ ጋር ያዋለው እሱን ጠይቀው ይሆን? የሚልና ጓደኛ ነው? አዎ። እስኪ ጓደኛዋን ስልክ እስኪ። የእሷ የለኝም የሜሪና ነው ያለኝ። ለምን ለራሷ ለሜሪና ደውላት። አይ ቆይ እስኪ ለሜሪና ደውላት እና የጓደኛዋን ስልክ ተቀበላት። እያዘሽ ነው እንዴ ብሮ? ምናል አረ አራዳ ልጅ አለሽን ብታረጊ ነው የሚሻለው። እሺ ሄሎ ሜሪ እንዴት ነሽ? እስኪ የሊሉን ስልክ ላኪልኝ። አረ አይ እንዲሁ ስልኳን ፈልጌ ነው ላኪልኝ። 09 34 99 ሰማኛል። ከዚህ በኋላ ሜሮን አጠገብ እንደደረስሽ ደግሞ ልንገርህ ከስልክ ላይ ስልኳን አጥፋሽ። ሄሎ ምንድነው? ጨዋታ ነው እንዲያዘችሁት? ይቅርታ ማን ልበል አላወኩም። ዮርዳኖስ ነኝ። ለምንድነው እመጣለሁ ብላችሁ የቀራችሁት? አይ ሜሪና አልተመቻችም ለዛ ነው። አሁን ቶሎ በይዝሻት ነኝ ያለበለዚያ ከዚህ በኋላ እንዳትመጡ። ግን ይዛት አትንጣና አይባል ነው ማጽፋት። ቶሎ አምልጥ። ባለፈው የመጣው ልጅ ጀማው ነው እየመጣለን። ምን አሁን በጓሮ ቶሎ አምልጥ። ስንት ናቸው? ኧረ ብዙ ናቸው። ቢበራብን ተዋቸው እባክህ። ተው እባክህ ለኔ ስትል ተዋቸውና ሂድ። አዎ እንደሱ ነው የሚሻለው። እሺ ናፈቀኝ። ናፈቀች። የት አገኘዋለሁ? ስልኩ የለህም? እንጃ ወጥቼ ልፈልገው እንዴ? የት አገኛታለሁ? አገኘው ይሆናል አይደል? አዎ ማን ያውቃል? ላገኛት እችላለሁ።
እንዴት እንደናፈከኝ። ፓርክ አትምጣ ስላልሽኝ እንዴት እንደማገኝሽ ጨንቆኝ ነበር። እኔ የት እንደማገኝ ግራ ገብቶኝ ነበር። አፈቅርሻለሁ። እኔማ አፈቅርሃለሁ። ስልኬን ግን አንስጠኝ። እና የት እንሂድ? እኔ እንጃ። እሺ ምን እናድርግ? እኔ እንጃ። በቃ አብረን ብቻ ነው። አቤት። የሜሮን ወንድም ነኝ። አቤት። የሜሮን ወንድም ነኝ። ሰላም ነው? ከሷ ጋር ላይ አልፈልግም። እንዴ ለምን? በቃ ላይ አልፈልግም። እሺ ይገባኛል። ወንድም እንደመሆነ እህትን ከሌላ ወንድ ጋር ማየቱ ሊያናድድ ይችላል። ግን እኔ ለቁም ነገር ነው ፈልጋት፣ አፈቅራታለሁ። አያገባኝም። አብራት እንድትሆን አልፈልግም። ካለበለዚያ ደግሞ አስቀይመዋለሁ። ምንም ነገር ተው ብትለኝ ልተው እችላለሁ። ሜሪናን ግን ልተዋት አልችልም። እንግዲያውስ እኔ በጉልበት አስተዋለሁ። እባክህ ልጣላህ አልፈልግም። የሚሰማ ስሜት ይገባኛል። ፕሊስ እኔንም ተረዳኝ። በቃ የምን አባ ስሜት ነው? ቆይ ዋልሰራለህ ሰራለሁ። ላገኝ አልፈልግም። ምንድን ነው ይሄ? ምን ማለት ነው? አስደውልልኝ ካንተ ጋር አልቀጥልም ማለት እሱ ነው አይደለ? ዮርዲ እሱ አይደለም። ተው እባክህ። እና ለምንድን ነው? ለምንድን ነው? ወይስ በዚህ ምክንያት? እሱ አይደለችም ዮርዲ። ተዋት በቃ። እና ለምንድን ነው የምትጠይኝ? ምን ስላደረኩሽ? ስለወደድኩሽ ነው? ለምንድን ነው? በቃ ከአንተ ጋር መሆን አልፈልግም እኮ። ለምን? አፈቅርሻለሁ እኮ። አንቺ አታፈቅሪኝ? አዎ። አዎ ማለት አታፈቅሪኝ? አዎ አላፈቅርም። አፈቅርሃለሁ ብለሽኝ ነበር እኮ። መስሎኝ ነው። አልቻልኩም ልትቀር እና ለእኔ ምንም አይነት ስሜት የለሽ? አዎ አልቻልኩም ልትሄድ እሺ በአንዳንድ ቃል ውስጥ አልታገልኩም ምንም ቃል ብቻ ነበረ ስም ብቻ ተቀረ። ምን ሆነ ነው? ፍቅረኛሽ ደበደበኝ። ምን? ለምን? ወንድምሽ ነው። ፈጣሪ ነው የሚያውቀው። ከተውሽኝ ትቼያለሁ ግን እወድሻለሁ እወድሻለሁ እወድሻለሁ